አባዬ አገባለሁ ሰላም አለ አውሪ የኔ ልጅ ለነፍሴ ነው የደረስክልኝ። አግብተው ሰድልኝ እቺ ልጅ እዚህ ቤት ድርሽ ልጠይቁኝ እንኳን እንዳመጡ። እኔ በዚህ እድሜ ፔንሲዮን ለፔንሲዮን እኮ ሰለቸኝ እኮ ያለ እናት አሳድጊያለሁ እስከ ዛሬ። ካሁን በኋላ ግን በቃኝ በቃ አግብተው ሰድልኝ እያልኩ። እሺ ስለምንድን ነው የሚያወሩት እንዴ? አግባት እያልኩ ነው እኔ። ሽማግሌው ሁላ እንዳለ የ15 ብር ካርድ ከላክ ይበቃኛል። ጥሎሽ ሁላ እንዳጥል ቤተ ወስደ ጣልልኝ ስፈልግ እሷ። እሺ እኔ እኮ ለትዳር አቅም እኮ የሚሆን ምንም አቅም የለኝም እንዴ። ምን ችግር አለው? አቅም ትዳር እኮ በረከት ነው። በዛ ላይ እኔ እንተጋገዛለን። ይገርማል። እኔ ከሷ እናት ጋር ስጋባ 1 ሳንቲም አልነበረኝ። ለረጅም ጊዜ ምን እንደምንበላ ታውቃለህ? ሳምቡሳ ገዝተን እኔ ቅርፊቱ እሷ ምስሩን ነበር ምንበላው። ዛሬ ግን ያ ሁሉ አልፎ ብቻዬን 1 ሳምቡሳ ለመብላት በቅቻለሁ። እንዴት? እሷ ስለሞተች ማለት ነው እናትየዋ። አታስብ፣ እቺን በቅርቡ አፈር ልናለብሳት እንችላለን እያልኩ ነው። ምን እያልከው ነው አባዬ? ትሰማኛለህ? እቺ ልጅ እኔ 2007 ላይ በ75 ብር ደሞዝ የፈለገችውን አብልቼ አጠጥቼ አልብሼ ነው ያሳደኩት። አዝዬ መሬት አልነካትም። እቺ ልጅ ጁስ ነው ስትጠጥ ውሃ ጠጥታ አታውቅም። የምትታጠበው ላኩ ባምቡ ውሃ ነበር እኮ እቺ ልጅ። ኧረ አባዬ ተው አንዴ ስልክ ላውራ። እሺ አንተ ዝም ብለህ ሰርጉን ደግስ በቃ። ከዛ መልሱን ያዘው ቅልቅሉን ትደግስበታለህ። እንተጋገዛለን ጥቅም ወይ ጋራ ስለሆነ ይያል። እሺ ግን እኮ ይሄን ያልኩ ከሷ ጋር አልተግባባንም እንዴ? መጀመሪያ አግባት፣ ከዛ አግባባት፣ ከዛ በፍቅር ግደላት። እንዴት ይጠፋል? ወንድ ልጅ አይደለ እንዴ አንተ? እሺ ጋሽ ትዳራችን ቢፈርስስ? አይፈርስም። ምን ይያለው መርቃችኋለሁ። ይኸውላችሁ ተዋደዱ፣ ተፋቀሩ፣ ውለዱ፣ ክበዱ፣ በልጆቻችሁ ተከበሩ፣ አንድ ላይ ብሉ፣ አንድ ላይ ይሩ፣ ተፋቀሩ። ከዚህ በላይ መርቃት አለ? አረ ምንም የለም። ታዲያ መቼ ላግባት? በፈለክበት ቀን አግባት። ከፈለክ ማለት አጥበ ጨምቃ አስጥታ አግባት። እምቢ ካለች ጠልዝ አግባት። እኔ ግን ቅድሚያ ምን ታረግላታለህ? ቀለበት ታረግላታለህ በቅርብ ማለት። ታዲያ መቼ ላርግላት? ዛሬ ነው። ይኸውልህ ቀለበት አይደለም ዘለበት ሰንሰለት አርግላትና እዚህ ቤት ብቻ ድርሽ እንዳትልብኝ። ደግሞ ቶሎ አስራግ። ምንድነው የለህም እንደ አስረግላት። አረጋሻለኝ። ታዲያ አስቋጥር እንጂ ቶሎ ምንድነው መጣ? አጂ የሚገርም ሰው ነው ያመጣችሁ። ምርጫ ታውቂበታለች በእውነት። እኔ ልጅ በእኔ ወጥተሽ ነው እናቴ መጣሽልኝ። እናቴ 6 ወር ነው ጨምሮ ባይቻል መጫወት። ስማ ምን ብርቱካንም አልነበር እንዴ? እንዴት ይሄን አለበሽ? ሙያ ምናምን ጀምሬ ነው ውስጥ። አረ ሙያ ጀመርሽ? በዚህ ወለ ማምለጥ አላሰብሽም? በጣም አሪፍ ጅል ማዘናጊያ ነው። ማዘናጊያ አይገባም። ዝም በል ደግሞ ድምጽ ከሚከፍ አንተ ዲዛ ናት። ይኸውልህ አንድ ነገር ልንገርህ። ምን ባለፈው አመልጣለሁ ብለህ ዘለ የሴቶች እስር ቤት ገብተህ 9 ወር ሙሉ ታሳሪ ወላድ ስታርስ እንደነበር እንዳትረሳ። ገንፎና አጥሚት እየቀቀልክ በዚህኛው በደንብ አስቤበታለሁ፣ ተዘጋጅቼበታለሁ ማለት ነው። ቤቱ ካልተወጣ ነው በዚሁ ማለት በዋናው ብር በዚህ ጋር እንዴ? በዚህ ጋር እኮ የእስር ቤቱ ሰራተኞች 12 ሰዓት ሳይሆን እንኳን አይወጡም። አንተ ማለት ተው እኔ በደንብ አስቤበታለሁ። በሲክስ ማለት ነው ማማው ላይ ያሉትን 3ቱን ፖሊሶች ያቸው በሲክስ። እሺ 2ቱ ከኛ ጋር ነው ምሳ የሚወጡት። አንደኛው ደግሞ ከዛ ላይ እስከሚወርድ ነው የሩጫ አላመልጦም እንዴ? ሙያ ብቻ አይደለም ትምህርትም ጀመርካል። በሳሉ ነው ይቻላል። እንደዚህ አልነበረም እኮ እኔ ምን በደቂቃ ምን ያህል ትሮጣለህ? አረ ደህና እሮጣለሁ። 100 ሜትር አልሮጥም በሜትር አይደለ? አሁን ወርዶ አይደርስብኝም ያልከው የማማው ጠባቂ የታጠቀው ብሬን በሰከንድ ወደ 1 ኪሎ ሜትር ይሄዳል ሲተኮስ። አይምሮን ብትን ነው የሚያደርግ። አንተ ግን እንዴ መላልክ ታደረዱ የናፈቀኝ እንዴ? 2 ዴት ጥሩ ዴት ወጥተን ነበር እናቴ። 3ኛው ላይ እኮ ብዙ ነገር አቀደን ነበር። 2 ጥሩ ዴት አልወጣችሁ? 3ኛው ነበር የቀረው። እኔ ፍጽም ማረኩታ። ምን ማለት ነው? ረዱ አንቺም ከለፍቅሬ አትታመኝ። ኧረ እባክህ አንተ ሆቢ መታሰር ነውና ነው ቆሜ ልቅርልህ። ምን ሆቢ ብቻ ታለንቱ ነው እንጂ ታለንቱ ነው። ዳቦ ነው ብላሽ። እኔና ረዱ ደግሞ ሁለታችሁ ነገላችኋለሁ። ዘውታ እገላችኋለሁ። መሳይደም አበናታችሁ ይወዱ በሉ ደምሰው እንደለም እንዴ? እኔ መሮኛል። አውጥ እዚህ ቤት ልጅ ሁሌ መኖር ቆንጆ ልጅ መሳይ ሰራሽ ነው እንዴ? አስበዋል። አልጋው ላይ ሆኜ በሶስት አቀርብልኝ አይደለንማ መሞከር አለብኝ። አንተ አይኔ ቆንጆ ምንድነው ሽንኩርት እንደሎዝ መፈለግ ይላል። ሃይ እናት እንዴ ምንድነው ፊትሽ? ምን ሆነ እንደዚህ ሆነ? አረ በእናትህ አንተ ድምጽ ቀን ባለቤት ይሰማኛል እኮ እንዲሁም ጀምሮኛል ጨርሰኛል። አቺ ከማን ጋር ነው የምታወሪው? ድጋሚ ላፍሰው እንዴ ደምሽን በጆሮሽ? አረ ቁራሌው እኮ ነው። አንቺ ምንድነው ቤት የተከራያችሁት ልትደባደቡበት ነው እንዴ? ሲጠብ ሪንግ መሰላችሁ እንዴ? ወንድ ጎንክ ጮክ ብላ አታወራም እንዴ? ምን ያንቾካሽካል? አከራዋ ልጅ ነዋ። ምን ስስሩ ያስብላል? አንገትን ጠምልዬ እንዳልጥል። በእናትህ አንተ በዛው ባግና አውጣ አዋራኝ። ከፈለግ ምንድነው የምትለው? ከኔ ጋር ከፈለግ ና አውጣና አዋራኝ። ና ጠብቀኝ ና። ያከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆረጭ እንዴ? አረ ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ
ገለባው አይደል እንዴ? አንተ ሰውዬ ምንድነው የምትኖርለው እንዴ? ቤቱን ሰርቼ አስረከብኩ አንተ። ቤቱን ሰርቼ አስረከብኩ። መስኮትና በር የለው ሙሉ ጂ+3 ቤት ጨለማ እስር ቤት ነው እንዴ? አታ የምን እስር ቤት ነው? መስኮትና በር ቁም ነገር ነው እንዴ? መሮ አለ ጣጣጣ መናድ ነው። መስኮት ጣጣጣ መናድ ነው። በር ነው ምንድነው? ሽንት ቤትስ? ሽንት ቤት ሜዳው ለማን ነው እንዴ? እዚህ ውጪ አይጸዳዱም ነው? አንተ ሰውዬ ሽንት ቤት በሬውን አውጡት እስቲ ዶክተሩ መጥቷል። ይኸውልህ እሱ ነው። እሺ መታ አድርጎና ዞሮ ሊያው ፍሬው ልናደልበው ስለሆነ አስቀጥቅጣ ነው እንዴ? ማደለብና ፍሬ ማስቀጥቀጥ ምን አገናኘው እንዴ? ስራ ያምራል። ስራ ያምራል በእውነት። እንዴ ነው ታዲያ እርሱ የባለቤቱን አስቀጥቅጦታል? አንተ ደስታዬን ምን ብዬ ነው ማስቀጥቀጥ? በእውነት አይደል? ለእንስሳው ሲሆን ሲቃ ለእርሱ ሲሆን ደስታ። እንደዛ ነው አይደል? አሁን አንተ ስለ ፍሬ ልትሟገት ነው እንዴ መጣ? አሁን ታክመዋለህ አታክመው? ማክመው ከሆነ በራሴ መንገድ ነው። ምንም እንስሳ ቢሆን ጾታ ያገናኘናል። ወንድ ነው፣ እኔም ደግሞ ወንድ ልጅ ነኝ። ይገባኛል፣ ትግሉ ስሜቱ ይገባኛል። ቡል ኢንዶዶስቲክ በተባለው ጽድት ባለ ቀዶ ጥገና ፍሬው ይመለሳል። ይሄ በሬ ዳግም የሚሰርበት ሁኔታ ይመቻቻል። በፍጹም አይሰርርም። ይሰርራል። ለፍቅር ቀለበት አረጋግጣለሁ። ፈጣሪ ያሳካል። እንዴ ምንድነው? ዛሬ ነው እንዴ ቤተሰብ ትውውቅ? ታዲያ ለምንድን ነው አባቷን ይዘው የመጣችው? ይሄኔ እኮ ለቤተሰብ ትውውቅ ወጪ እንዳላውጣ በላኩ ነው። የኔ ፍቅር አባትሽን ታስታውቂ ነው እንዴ? ዛሬ ሰላም ነው ጋሽ? ያማ እንዴ የምን አባ ፍቅር ነው ማለት? ፍቅሩ ልክ እንዳባት ነው እንዴ? ቆንጆ የምን አባት ነው? የምን ፍቅር ነው? ፍቅር በፍቅር አብረን ሙሉ 8 ሰዓት ሆኗል። 4 ሰዓቱን ጣፋጭ ፍቅር ያሳልፋል። ቀሪውን 4 ሰዓት ደግሞ ለስለምናል ያሰበ እኔ ትጆሮ ስለዚህ የምታስቡት እንዴ? ይሄ ነው ድንች በዳቦ ሸጉጣ ያብላኛል አልሽ? ያልኩሽ ደግሞ እኮ አቮካዶ ሲሆን ፈሱ ማይቀራ ነው። ኧረ በእናትሽ እኔ ምን በድዬሽ ነው እንዲህ የምታረቂ? ምን አደረኩሽ እንደዚህ የምታረቂ? አማን አዝማሪው ና ተራራብዶብኛል። በቃ ኧረ አንዴ ተቀበለኝና ብሶቴን በእናትህ ተቀበል። የአምስት ዓመት ፍቅሬ እንዲህ እንደገፋሽ የአምስት ዓመት ፍቅሬ እንዲህ እንደገፋሽ ደገመው። የአምስት ዓመት ፍቅሬ እንዲህ እንደገፋሽ ከዚህ በላይ አድጎ ቦርጩ ወደ ገደል ይግፋሽ። ከዚህ በላይ አድጎ ቦርጩ ወደ ገደል ይግፋሽ። ተቀበል። እሺ ወቅት ስንወጣ ከቤት ወደ ቦሌ እግሬ ሲበላሽ ባፈር በሙጃሌ ያበላይ ነበረ የምግብ ቤት ቡሌ ተቀበል። የገዛሁት ጋቢ የአባትሽ እንዴት ነው? የገዛሁት ኮንጎ የእናትሽ እንዴት ነው? አጥባችሁ ጠብቁኝ ፓክ ዳረገዋለሁ። ተቀበል። 5 እስካቫተር 6 ገልባጭ እቤት አቁም ያለው በእነሱ እንዳልገጭ አንተ በእናትህ አንተ መሰራበት ቦታ ጠጃለህ አለ። በቃ እዛ ራሴን በስት ይሻለኛል። ከነዚህ አታጠጣለሁ። The King of Kings, the Majesty, Haile Selassie, Ja Rastafari, Judah Ambassa. የሰፈር ነው Buffalo Soldier in the heart of ቁጭራ ራሱ ሌባው የት ነው የተወለድከው? ድሬዳዋ ነው። ባላምበሳው ትሪየት ነው ያለው። Bombo Clat, I'm Jamaican, African, Ethiopian. Salute, are you feeling irie? ትሪው ላይ ያለውን አንበሳ ነው መሆንባችሁ። ትሪ ራስ አንተ የተጠየቅከውን አመልስም እንዴ? ብዙ የምታውቋቸው ራስቶች ፈልገውት ሳይሆን ረስተውት ነው ያደገላቸው። እኔ ግን ሪል ባድማን ሬሎ ጌት አፕ ስታንድ አፕ ዶንት ጊቭ አፕ ዘ ፋይት። መቼም አለቃችሁ። የምጠይቅን የማመልስ ከሆነ እሰቅልሃለሁ። እኔ ደግሞ መልጣሃል። ሰውን ዝም ስትለው የራሱን ተረት ያምናል። እስኪ ፍታይ ልብ ካለ እንጥልህን ላውርድልህ። ምንም ማድረግ አንችልም። 2 ቦክስ ይበቃሃል። ለሷ ደግሞ 1 ጫማ ጥፊ። እናንተን 2 ፈሳም በአናታችሁ ለማቆም። አንተ ጸጉር ልጎትትልህ እንዴ? እንዳነካኝ በጣም ያማላ። ይሻላል። እኔ ጸጉሬ ብቻ አይደለም ልቤም ድሬድ ነው። ገና ከፈለክ ደግሞ ጺሜንም መደርደዋለሁ። ኤክሶደስ ለማክፍል ላስገባው በቃ አንሳው። ምን? ኧረ በእናትህ ከፈለክ ፍታኝና እንጠምልር እንብለር ከፈለክ ማለት ነው። እንደውም ልቀቀኝ። እኔ ድሬድ አይደለም የምትፈልጉት ሰው ነው አይደለም። ጉዴ እጄ በጄ ጓዴ እጄ በቦክስ አልኳት እኮ። ለምን? ስማዜ ነው። የከሰዓት ዜናችንን ጀምረናል። አንድ አዲስ ጸጉረ ልውጥ ሊባ በአምሌና ሰፈር ውስጥ በጣም ይሰረቀ ይገኛል። ይባስ ብሎ እነ ባምሌ ቤት ገብቶ ባምሌ ከጂም ስመለስ ጠጣሉ ያለውን ቦርዴ ጠጥቶታል። ባምሌ ሚያጭ አጋሰስ እህቱ መስለው የጠጣችው ቦርዴውን በካርቾ አይነስማም ቢላትም እሷ እንደሆነ የታወቀው ጸጉረ ልውጥ ሊባ ለሚያዝ ከቤት ወጥቷል። የማንም ጸጉረ ልውጥ እንባታም ላይ ቢያስቸግረን አንተ ግን ለቦርዴ ብለህ ትመታታለህ። ናቷ ዲንጌ እሷ እንደሆነ ሰሞን እንጂ በዚህ ተነ በርጠርሳ ማረክ ፈላ አትረጋጋ። ድምጽ ከሰሞኑ ከጀርባ ጥሩ የታለ የለም። አንተ ድምጽ ሰምቼ ነበር በእናትህ የለም።
ጸጉረ ልውጥ አንተ ነህ እንዴ ሌባው? ኧረ እኔ አይደለሁም። አንተ ነህ እንዴ ሌባው? ሌባ ነው አይደለሁም። እኔ ጸጉረ ልውጥ ይኸው ጸጉረ ልውጥ የተባለውን አግኝቼዋለሁ። ይኸው ጸጉረ ልውጥ አንተ ነህ። እኔ በአምሌ ነኝ። ደጋገኝ በአምሌ እኔ ጓደኛዬ መስለኝ ነበር። ጸጉረ ልውጥ ነህ አንተ። እኔ ታጠቃኝ ነበር ደርሼብሃለሁ። ኧረ በስነ ስርዓት አንሳኝ አንተ ሰውዬ። እንዴ ያነሳ እንዴ መቼ አነሳኝ? አሁን ነው ታዲያ። ካነሳኝ ስታነሳኝ ለምን ስቃል አለኝም? አሳጅኝ እስቲ። ይኸው ምን ይሄ እኔ ነኝ እና ታዲያ አንተ እኮ ምንድነው? ድራጅ ነው ያነሳኝ። ከወደኩበት ነው ያነሳኝ። ምንድነው ይሄ ፎቶ? ምንድነው ፎቶ ነው? ፎቶ ነው እና ቺፕ ነው እንዳነሳኝ እንዴ? ከዚህ እቺ ስተኛል እኮ ምንድነው? አንተ በዚህ ነው መሬትን በድንጋይ ትስታለ ማለት ነው። ምንድነው? ከዚህ በላይ እንዴት ላንሳ? አረ ተኝታ አትነሳ። ሲጀመር አንተ ፎቶ ማን ይቅርብ ብረት አልሳሽ እጂ ጠንከር ይላል። የሰው ስም በክፉ አታነሳም አንተ። ቡና ብትሆን አንተ ውሃ አታነሳ። እንኳንም አንተ የአሜሪካ መንግስት አሉንክ እያልኩ ማዕቀብ ትጥላለህ እንጂ አታነሳ። የበላበትን አታነሳ። ፈሳ ኮርና ነው እንዲያነሳኝ። እንዴት የራሴ ፎቶ ላይ እኔ የለሁበት? ምንድነው? እሱ ለኔ ተው በእናትህ። በኤዲቲንግ አስገባለሁ። በኤዲቲንግ አንኳኩቼ ነው ሳላንኳኳ ነው የምገባው። አንተ ሲጀመር ፎቶ አትበል። እንትን ፌጦ እያልክ ብትዞር ነው የሚሻለው። ጉርድ ፎቶ ላይ እግር ታስገባለህ። ምን አይነት ጥበብ ነው ያለህ? በእናትህ ለኔ ተው። በኤዲቲንግ እንጎርዷለን። ደግሞ ሲታጠብ እኮ ይጠራል። ይሄ በበረኪና ቢታጠብ አይጠራም። ለማስታወሻ አንሳኝ ብለህ ማስለቀሻ ታነሳኛለህ። እኔ ሞቼ ድንኳን ውስጥ እሱ ፎቶ ቢሰቀል በእኔ መሞት ሳይሆን ዘመድ አዝማዶቼ በፎቶ ነበር የሚያለቅሱት። ይሄን ፎቶ አልወስዶም እንጂ በወስደው ቤቴ ሳይሆን ጣሪያ ላይ ነበር ምሰቅልልህ። ደግሞ ካሜራ ምንድነው? ኮፒ ማሽን ነው ምንድነው? በዚህ ካሜራ ላይ ያነሳኝ አይደል? በአንድ ሌትር ውሃ ዋጣት ካልደበረ ማለት ነው። ይሄ ካሜራ ውጣ በቃ ከፍለውታ አግባ ብረት ሳሚ አቺ ወዘናሽ መጣ። አሮጊቷ አሞላቀቀች። የምን አሮጊት? አንተም እንዴ ታማኛለህ ማለት? አሮጊት ነች እንጂ ምን ማለት ነው እንዴ? አንተ እርሳችሁ እኮ በጣም መልካም እርሳችሁ። አየኛ ሰፈር ሰው ኔጌቲቭ ኢነርጂ ፍጥነቱን ለመጋባት አያ የኔጌቲቭ ኢነርጂን ኃይል እያየ ነው አይደል? ምን ያደርግልሃል? እንዴ ባዩሽን ነው እርሳችሁ ስኳር ጣፋጭ ያክም ታማኝ ተው እንጂ ታምጂ ተመቸሽ። ሁሉ ነገርሽ ውድ፣ መነጽርሽ ራሱ በጣም ውድ መነጽር ነው። አውቃለሁ መነጽር። ይኸውልህ አንድ ለእናቱ እዛ ሰፈር እስከ 10 የተማርኩ ነኝ። አንድ ለእናቱ እዛ ሰፈር እስከ 8 የተማርኩ አንተ። ከኔ ቀጥሎ ሪከርዱን ያዝከው አንተ። አየህ ትምህርት ጥቅሙን ቢያንስ ብራንድ ለየህበት። አየህ አይደል? ይሄ መነጽር ባይዘው ፀሐይ ከመከላከል ከሌላ ይሄ ከዝነጣው ባሻገር 6 ተጓዳኝ ጥቅሞች አሉት። ምን ብል ምኑን ትረዳዋለህ? አላውቅም ሳሚዬ ማን ተሙ ነው። እባክህ እንዳይመጣ በቃ ተሙ እዛውን አላወቅም። ተሙዬ እዛውን ተሙ ነው። አዎ ተሙ እኮ ነው። እከክ እየተምዘገዘገ ቅንቅን እየተንደረደረ እየመጣ እያዩ ተሙ ነው ትለኛለህ? ይሄ ተሙ ነው እከክ ነው እንጂ እንዴ አንቺ ይለያል ማለት ነው። ይለያል። ንጥል ነው የሚያደርገው። ከለየ እኔ እከከም ሆነ እንዴት አለየም ታዲያ? አንተንም ያውቃል። ቤተሰብማ አያርቅም። ለማዳከካም እንደሆንክ አብሮ አደገኝ እንደሆንክ ያውቃል። ነው ሳሚዬ የሆነ ነገር ብኝ። ለምን የሆነ ነገር ላለው 50 ሺህ ብር ለምን አልሸልምም? ጊፍት አሰጠኝ። ጊፍቱ ለአንተ ብቻ አይደለም ለውድ ተመልካቾች እስከዛሬ ኮፒ ሊንክ ሼር ሪፖስት ያደረጉ እዚህ ላደረሱ ለነሱም ጭምር ነው። ፕሌይ ስቶር ላይ ሄዶ ሶሪ ቶፐር ጌም ብቻ አውርዶ በመጫወታቸው ቶፕ 10 ስኮር ስላደረጉ ብቻ 50 ሺህ ብር ለ50 ሰው ልሸልም ነው። የምር ልሸልም። ሊንክ አለ ባዮ ላይ ቴሌግራም ቻናል እዛ ላይ በመግባት በደንብ ዲቴል ስለ ጌሙ ማወቅ ይችላሉ። እስከ ፌብሩዋሪ 8 ወይ እስከ የካቲት 1 ነው የሚቆየው የሽልማት። የዛን ቀን ማታ ግልጽ ማድረግ ይሆናል አሸናፊዎቹ። በሊንኩ እየገባችሁ በደንብ ዲቴል ስለ ጌሙ ወቁ። ሶሪ ቶፐር ጌምን በመጫወት 50 ሺህ ብር ተሸላሚ ምን አግኝቶ አማረበት አሎ ምን አገባሽ ያሉትን ይበሉ። አንቺ ምንድነው ስጋ ቅባት ምናምን በልተሸተኪም እንዴ? ወዝቦዙልሽ ማኔ እኔ እኮ ገዚ ቅባት የሀገር ኩራት እኮ ነኝ። የአንድ ዱለት አታ እንደዚህ ቆምኩ። ስሚኝ እዚህ ጋር ቆመ ማለት ነው ኃላፊ አግዳሚ በቅፈላ አሰለቸው ነው የምልሽ። በዚህ ጋር አንድ ሰው አያልፍም እኮ እኔ እንኳንም ሐምሌና ነሐሴ እዚህ ሰፈር አሉ አያልፉም። እነሱ ህይወት አያልፍም። ይሄ ካለ አጠገብ ምንድነው ዶሮ ወጥ በልተህ እንደዚህ የምትለፈልፈው? አረ እንዳይደብ በእናትህ። ጭራሽ ቢረበኝ ማን አየበት እሱ ነው ባሏል። አይ ዝም ብሎ ዶሮ የበላው ደግሞ እንዳይመስልህ። ስሚኝ የኛ ዶሮ ጎንደር ዩኒቨርሲቲ ነው ዲግሪውን በማዕረግ የጫ ነው። የነዚህ ዶሮ እኮ ፈረሰኛው ራሱ አያ ነበር ሲጋልብ የነበረው እንዴ ያለ ዶሮ። በእናትህ የኛን ዶሮማ አይተኸዋል እኮ። አይቼዋለሁ። ስሚኝ ዶሮ ሊገዛ 2 ሜትር ገመድ ዱላና ከሁለት ሰው ጋር ነው ሄደው። ከዛ ገዝቶ አስሮ ይዟት የመጣት ዶሮ ማለት ቢለቃት ራሱ የትም አትሄድም። አስበው በግ ቢገዛ መሳሪያ ነው ይዞ የሚሄደው። እኔ እኮ ቅርጫ ገባው አይደለ? እሱ ግን ቅርጫት ነው ይዞ የገባው። ቆሻሻ መጣ የለም። ለምን አጥንት ምናምን ልንጥልበት ነው እንዴ? አጥንት አንተ ከጥንት ጀምሮ አይታጣቅም። ስሚ ሰፈር ውስጥ ራሱ ማለት ነው ተሬ ድመት ነው የሚሉ እዚህ ግን በስር ይዋለ የሰፈር ሰው ባለ እንደሚለን ታውቃለህ? ተሬ ከፈለ ገዜ ከፈለ እኮ ነው የሚሉን እኮ። ማን ያለ ያለውንማ ታውቀዋለህ። አሁን ቀሉን ተወውና ማለት ነው ስራ ላስቀጥር። ይኸውልህ ሬስቶራንት ነው። እዛ ሬስቶራንቱ ደግሞ የሆነ ሼፍ አለ። ምግብ ምናምን ሲሰራ ሲሊንደር ስቶቭ ምናምን አይመቸውም። በክሰል ነው የሚመቸው። ያንተ ስራ ምንድነው?
ከሰል አቀጣጥለ ቀድሞ ማራገብ ነው። ምሳ ራሱ ሰው ነው የሚያጎርስ። ከማራገብ አንተ አታርፍም። ትሰራለህ እንደሱ አይነት ስራ። እሱ ነው ራስህ ስራ። ይኸው ንቀቱን እዚህ ጋር ቆሞ ይሄ የግንብን ሽላሊት በቃ ብቻ ይመያጁ። አሁን ደግሞ ገብቼ ጥብስ በቆጮ በልቼ ደግሞ እመጣለሁ። አየህ ጠብቂ ብራዘሪ